ከ12ኛ ክፍል በከፍተኛ ውጤት ከተመረቀች በኋላ ለዩኒቨርሲቲ ትምህርት ወደ ክፍለ ሀገር የተመደበችው ወጣት በዚያ ትምህርቷን ስትከታተል ይህኛው 3ኛ ዓመቷ ነው። የውጤቷ ልቀት ቀጥሏል። በዚህ በ3ኛ ዓመት የትምህርት ዘመን የነበራትን የጥቂት ቀናት ረፍት በመጠቀም ብዙ መንገድ አቋርጣ ወደ ቤት መጣች። ለብቻዋ ያሳደገቻት እናት ብቸኛ ልጇን በማየቷ ብትደሰትም በድንገት በመምጣቷ ደንገጥ ብላለች። ጥርጣሬዋን ያባሰባት በደስተኝነቷ የምትታወቀው ልጇ ቀዝቀዝ በማለቷ ነው። ገና እንደተቀመጡ እናት ለልጅ ያዘንሽ ትመስያለሽ፣ ምን ሆነሽ ነው አለቻት። ቀድማ ጠየቀቻት እንጂ ልጅቷ ያለባትን የስሜት ቀውስ ለመናገር ተዘጋጅታ ነበርና በአንድ ጊዜ ዘረገፈችው። በጣም የምወደውና አገባዋለሁ ብዬ ተስፋ ያደረግኩት ጓደኛዬ ተወኝ። ለነገሩ ስህተቱ የኔው ነው። ምን አይነት ሰው ማፍቀር እንዳለብኝ ሳላውቅ በችኮላ ነው የገባሁበት። ይህ ስህተቴ ሳይበቃ በዚህ አይነት ብስጭት ውስጥ ሆኜ አላጠናም በማለት ማጥናት አቁሜ ነበርና በቅርብ የወሰድኳቸው ፈተናዎቼ ውጤት ጥሩ አይሆኑም ብዬ እፈራለሁ። ይባስ ብሎ የልቤን የማጫውታት ጓደኛዬ በድንገት ትምህርት ቤቱን ትታ ሄደች በማለት የሰራቻቸውን ስህተቶችና የገጠማትን ገጠመኞች ሁሉ አጫወተቻት። እንደገናም ወደ ትምህርት ቤት መመለስና ትምህርቷን መቀጠል እንደማትፈልግ ገለጸችላት። እናት የልጇ ሁኔታ ቢያሳስባትም የብዙ ገጠመኞች ልምድ ስላላት የምክር ብልሃት አላጣችም። ከጥቂት ዝምታ በኋላ ለማንኛውም እንኳን በሰላም አገኘሁሽ፣ አሁን ከልጅነትሽ ጀምሮ የምሰራልሽን ያንን በጣም የምትወጂውን ብስኩት ላዘጋጅና እንነጋገራለን አለቻት። ልጅቷ ከሕፃንነቷ ጀምሮ እናቷ የምትጋግረውን ብስኩት በጣም ስለምትወደውና ስለናፈቃት በነገሩ ተስማምታ በትካዜ ተመስጣ ተቀመጠች። ወዲያውኑ እናት ዘይት በስኒ ይዛ በመምጣት አቀረበችላትና ይኸው ጠጪ አለቻት። ልጅ ግራ ገባት። እናት እንደገና ሄደችና እንቁላሎችን ይዛ መጣችና ሰበር ሰበር አድርጋ በሳህን ውስጥ በመጨመር አቀረበችላት። ልጅ እናቴ አብዳለች ብላ አሰበች። በመቀጠል እናት የተለያዩ ነገሮችን እያቀረበች ብይጠጭ ማለት ጀመረች። ጨው፣ ቅመም፣ ዱቄት በየተራ አንስታ እንድትበላቸው ሰጠቻት። ልጅ አብደሻል እንዴ? እነዚህ ነገሮች እንዴት እበላቸዋለሁ? አልወዳቸውም፣ አይጣፍጡም እኮ አለቻት። ዓላማዋ እንደተሳካላት ያሰበች እናት ያመጣችውን ነገር ሁሉ ለቃቅማ በመሄድ ደባልቃ ብስኩቱን ከጋገረች በኋላ ይዛላት መጣች። ልጅ አጣጥማ በላችው። እናት አሁን የበላሽው ቅድም የሰጠሁሽን ነገሮች ነው። ልጅም ምን ለማለት ፈልገሽ ነው? እናት እነዚያን ነገሮች አንድ ባንድ ሳመጣልሽ አልወደድሻቸውም። በአንድ ላይ ሲደባለቁና ሲበስሉ ግን ጣፈጡሽ። ሕይወትም እንደዚህ ነው። ገጠመኞችሽን አንድ ባንድ ስታያቸው አይጣፍጡም፣ እንዲያውም መራራ ሊሆኑ ይችላሉ። ገጠመኞችሽ ሲገጣጠሙና በአንድ ላይ ሲሆኑ ግን ግሩም ጣዕም ይሰጣሉ። ጣዕሙ የሚታወቅሽ ግን የኋላ ኋላ ሲበስሉ ነው። በታሪኩ እንደተጠቀሰችው አይነት በኑሮ ውጣ ውረድ ያልበሰለ ማንነት ያለው ሰው እያንዳንዱን ስህተትም ሆነ የሕይወት ገጠመኝ ነጥሎ ለብቻው በማየት ሕይወትን ከዚያ አንጻር የመተርጎም ዝንባሌ አለ። ስህተትን ሲሰራ ስህተተኛ፣ ሲወድቅ ደግሞ ውዳቂ እንደሆነ ለማመን ይፈጥናል። መራራ ገጠመኞችንና ያልተሳኩ ጥረቶችንም እንዲሁ ራሱን ለማንቋሸሽ ይጠቀምባቸዋል። የሕይወትን ገጠመኞች አጠራቅሞ ሊኖራቸው የሚችላቸውን አስገራሚና ሁለንተናዊ ስዕል ለማየት የሚሞክር አመለካከት የለውም። እንዲሁ ከአንዱ ገጠመኝ ወደ ሌላኛው ሲንገላታ ራሱን ያገኘዋል። ይህ አይነቱ አመለካከት ደግሞ አድካሚና በሆነ ባልሆነ ተስፋ እንዲቆርጥ የሚያደርግ አመለካከት ነው። ሁለንተናዊ እይታ ማለት በሕይወታችን የምንሰራቸው ስህተቶችም ሆኑ የሚገጥሙን አጉል ገጠመኞች ለትልቁ የሕይወታችን ዓላማ ለጥቅም እንዲውሉ የማድረግ አመለካከት ነው። በሌላ አባባል አንዱን ገጠመኝ ለብቻው ሳይሆን ገጠመኞችን ገጣጥሞ ማየት ማለት ነው። ይህ ማለት ሁኔታዎች ሲከሰቱ ዝም ብለን ውጤቱ መልካም እንዲሆን መጠበቅ ማለት አይደለም።
በሁኔታዎች ተስፋ ሳይቆርጡ ለዘላቂ ሕይወታችን ጥቅም ላይ የሚውሉበትን መንገድ መቅደድ ማለት ነው። ምስሉ ከዚህ በታች የተለጠፈው እንደሚያሳየን ዶክተር ኢዮብ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው